በጎ ተጽዕኖን ምን ይፈጥራል ዜና ካላችሁኝ ከታይትል በላይ ከማዕረግ በላይ ልንሆን ከሆነ ሶስት ነገሮች አሉ። የመጀመሪያው ካራክተር ደግሞ ባህሪ የምንለው ማለት ነው። ሁለተኛ ኮንሲስተንሲ ቀጣይነት ያለው አንድ ሰው ለአንድ ቀን በጎነት ማድረግ ይችላል። በተከታታይ በጎነት ሲያደርግ ግን በጽናት በቀጣይነት ተጽዕኖ ማሳደር ሲቻል ብቻ ያ ሰው ሪል እና እውነተኛ ተጽዕኖ አድራጊ ነው ብለን እንችላለን። አንድ ቀን ግማሽ ቀን ምናምን ሰው በሆነ አጋጣሚ አስተዋጽኦ ማድረግ ተጽዕኖ ማድረግ ይችላል። ግን ኮንሲስተንሲ ማተርስ ማለት ነው። ሰው ከማዕረግ በላይ ሊሆን ከሆነ ቀጣይነት ያለው ተጽዕኖ ማድረግ። ሶስተኛው ባለቤትነትን መውሰድ ኦውነርሺፕ። ለዛ ነው ሪስፖንሲቢሊቲ የሚለው መነሻችንም ይሄ ነው። ስለዚህ እናንተ ባህሪያችሁ እንዴት ይታያል ብዬ ጠይቃችኋለሁ። ኮንሲስተንት ናችሁ? ኮንሲስተንት ነን? ቀጣይነት ያለው የምናደርገውን በጎ ነገር ዘላቂነት የምናደርግ ሰዎች ነን ወይንስ ባለቤትነት እንወስዳለን፣ ኃላፊነት ኦነርሺፕ እንወስዳለን? ለምንመራችሁ ሰዎች ቤት ብትመሩ፣ ጓደኞቻችሁን ብትመሩ፣ ተቋም ብትመሩ do you take responsibility? ኃላፊነት ትወስዳላችሁ ነው? ጥሩ ነገር ሲሆን ሲጨበጨብ እንመጣለን። ትንሽ ችግርና ሼክ ማድረግ ሲመጣ ወደ ኋላ ነው የምንሆነው። የስፖት ላይት ሰዎች ነን። የካሜራ ፊት የሚመጣን ችግር ሲኖር ወደ ኋላ የምናፈገፍግ ሰዎች ነን። ይሄ ተጽዕኖ ለማሳደር እኔ ላለፉት ዓመታት በመሪነት ብዙ ጊዜ ሰርቻለሁ። በማኔጅመንትም ኤሪያ ሰርቻለሁ። ፕሮፌሽናልም ሆኜ አንድ እውነታ ግልጽ የሆነ ነገር አይቻለሁ። አንድ እውነታ በጣም ግልጽ ሆኖልኛል። ምንድነው ካላችሁኝ የመሪነት ትልቁ ፕሮብሌም ወይም ደግሞ ችግር ይሄ ቴክኒካል ፕሮብሌም አይደለም። እሺ የቴክኒካዊ እውቀት አይደለም። እሱ ብዙ ጊዜ ይመጣል። ግን ቴክኒካዊ እውቀት ሰዎች ይኖራቸውና ነገር ግን ኃላፊነት መውሰድ አይፈልጉም። ኃላፊነት መውሰድ አይችሉም። ሪስፖንሲብል መሆን መቻል፣ ኃላፊነት መውሰድ መቻል የኃላፊነት ችግር ነው ያየሁት። እንዳልኳችሁ በተለይ በዚህ በፋይናንስ ኢንዱስትሪ ጉምቱ የሚባሉ መሪዎች ጋር ሰርቻለሁ። እኔም መርቻው ትልቁ የመሪነት ችግር ያየሁት ቴክኒካዊ ብቃት ችግር አይደለም። አናሊሲስ ማድረግ ሪፖርት መስራት አያስፈልግም አይደለም። ግን እሱ አይደለም ችግሩ። ሂሳቡ እንዴት ይሄዳል፣ ፒች ትሪው እንዴት ሆነ፣ ባላንሱ እንዴት መጣ፣ ባላንስ ሺቱ፣ ኢንካም ስቴትመንቱ ወዘተረፈ ትርፉ እንዴት ነው ተደምሮ ተቀንሶ የሚለውን እውቀት አይደለም መሪዎች ሲጎላቸው ያየሁት። ኃላፊነት ኢንቪዥን ላደረጉት ነገር ቪዥኔ ላሉት የተቋሙ ሚሽን ላሉት ታውቃላችሁ። ይሄ ቪዥን የምንለው ራዕይ የምንለው ነገር ልክ እንደ ጭንቅላት ነው። ሚሽን የምንለው ደግሞ ልክ እንደ ልብ ውሰዱት። መሪነት እሴትና ኃላፊነት መውሰድን ግን እንደ ነፍስ ውሰዱት። ነፍስ የሌለው ጭንቅላት፣ ነፍስ የሌለው ልብ አይታችሁ ታውቃላችሁ? ማንም አይፈልግም አይደል? ስለዚህ ነፍሳችን ኃላፊነት መውሰድ ቫልዩ ከምናደርገው ነገር እሴት ከምንለው ስለሚመነጭ ሰው ደግሞ እሴቱን ሲያውቅ ኃላፊነት ስለሚወስድ ማለት ነው። ስለዚህ ትልቁ አመራር ችግር ትሉልኛላችሁ ቴክኒካዊ ብቃት ሳይሆን ቴክኒካዊ ብቃት ኖር መልካም የሆነ ሪስፖንሲቢሊቲ የመውሰድ ችግር ነው። ይሄ በደንብ በተግባር ያየሁት ነው። ስለዚህ አስቡ፣ በታሪክ ውስጥ ብዙ ተጽዕኖ ያሳደሩ መሪዎችን ማዕረግ የምንለውን ያላቸው ሰዎችን አይተናል። ነገር ግን ኃላፊነት የወሰዱ በምሳሌ የሚመሩ ሌሎችን ያተጉ ናቸው በሰዎች ልብ ውስጥ ሁሌም የሚኖሩት። እንደው አስቡት እስኪ በህይወታችሁ ውስጥ በፖለቲካም በሉ በመስሪያ ቤታችሁ በተለያዩ ቦታ መሪዎችን አይታችሁ በማህበራዊ ህይወታችሁ የትኛውን ሰው ነው ባደረገኝ ያላችሁ? እውነት ነው ምናልባት ፖለቲከኛ ከሆነን የሀገር መሪ ወይ ወዘተረፈ ልንመኝ እንችላለን። የተቋማት መሆን እንመኛለን ወዘተረፈ። ግን እውነት ለመናገር ወደ ልባችሁ እስኪ ተመልከቱ። እስኪ ራሳችሁን ቆም ብላችሁ እዩትና እንደው እሱን ባደረገኝ ያላችሁት የሆነ የኢትዮጵያ መሪ፣ የሆነ የዓለም መሪ፣ የሆነ ፖለቲከኛ፣ የሆነ ድርጅት የሚመራ ነው ወይንስ አንድ የእርዳታ ድርጅት የሚመራ የተቸገሩ ሰዎችን የሚመራ በጎ ተጽዕኖ የምትሉት የትኛው ነው? መሰረቱን እንድናየው ነው። የፖለቲካ መሪ መሆን የድርጅት መሪ መሆን ትክክል አይደለም እያልኳችሁ አይደለም። ነገር ግን ምንም ክፍያ በማይሰጥበት አበበሽ ጎበናን ባደረገኝ እንደው ቢኒያም ምን አይነት መታደል ነው እንደው እሱን አይነት ልብ በሰጠኝ አይደለም። የሆነ ሰው የሆነ ተቋም ሲመራ በጎ ነገር ሲያደርግ። ስለዚህ ምን እያልኳችሁ ነው? በጎ ተጽዕኖ ያሳደሩ ሰዎችን እንጂ መደበኛ የሆነ ሹመት ያላቸውን ሰዎች ለመሆንም አይደለም የምንጓጓው። ይሄ ነፍስያችን ምን አይነት አመራር እንደምትፈልግ እንድንረዳ ያስችላል። መሪነት ከታይትል በላይ ሲሆን ምን አይነት ለነፍስ እንደሚቀርብ እንድትረዱልኝ። ስለዚህ ሁለት አስቶችን ነው ማነሳላችሁ በዋናነት። የመጀመሪያው መሪነት ከማዕረግ በላይ ነው ስንል ኃላፊነት መውሰድ የሚባል የመጀመሪያው ፒላራችን ነው። ሁለተኛ ፒላር ደግሞ አነሳላችኋለሁ። ማዕረግ ስልጣንን ይሰጣል፣ ኃላፊነት ግን ተጽዕኖን ይፈጥራል። ለምን? በጎ ተጽዕኖ መውሰድ። በጎ ተጽዕኖ ለማድረግ ደግሞ ስልጣን አይደለም መፍትሄው። ስልጣን በጎ ተጽዕኖ አይሰጥም እያልኩ አይደለም፣ መነሻ ነው የሚሆነው። ቅድም እንዳልነው በጎ ተጽዕኖ የምናገኘው ግን በምንድን ነው? ኃላፊነት የምንወስድ ሰዎች ከሆነ የጊዜ ጉዳይ ሊሆን ይችላል። ብዙ በጎ ሰዎች የሚከተሉ ኃላፊነትም የሚሰማን ሰዎች መሆን እንችላለን። ማዕረግ የምንለው ታይትል የምንለው ማዘዝ የምንችልበትን መብት ይሰጠናል። ታውቃላችሁ አይደል? ኃላፊነት ግን የመምራት መብት ይሰጠናል። በጎ ተጽዕኖ ማስቻልን ይሰጠናል። ስለዚህ ኃላፊነት የምትወስዱ ሰዎች ናችሁ ጠይቃችኋለሁ።
do you take responsibility? ለምትመሯቸው ሰዎች ኃላፊነት ትወስዳላችሁ? ስንት ሰዓት እንደሚገቡ ስንት ሰዓት እንደሚወጡ ፔሮል ይዞ ከመቆጣጠር አቴንዳንስ ከመያዝ ባሻገር የግድ የቢሮ መሪ መሆን አይጠበቅብን። ቤታችን ውስጥ እንዴት ነው የምንመራው? አንተ አታነብም፣ አንተ እንደዚህ አታረግም በማለት አባት ነኝ መሪ ነኝ ነው የምንለው። እሱማ የአባትነት ማዕረጋችን ነው። ታይትል አይደል ያገኘነው? ታይትል እኮ ነው የሰጠን። እሱ ማዕረግ ነው። ማዘዝ ያስችለናል ልጆቻችን። ነገር ግን መምራት ግን ላያስችለን ይችላል። ነገ ጉልበት ምናምን ሲያገኙ እንደኛ አንተ ምናምን ማለት ሲጀምሩ ባክህ ብለውን ጥለውን ይላሉ አይደል? ኧረ እባክሽ ስሚኝ ዲሲ ስናዝ ኖረ ዳስዋይ በጎ ተጽዕኖ የምንፈጥርበት መሪነት በየትኛውም ስፌር ኦፍ ውሰዱት በጊዜ ሂደት ይፈተናል። ጸንቶ ሰዎች ላይ ተጽዕኖ ማሳደር የሚቻለው ኃላፊነት መውሰድ ሲቻል። ሰው እንደ ምሳሌ ልጆቻችሁ፣ ሚስታችሁ ወይንም ሌላ ሰው ሊታዘዛችሁ ይችላል። ነገር ግን ከልብ የሚከተሉን ግን ኃላፊነት ስንወስድ ነው። ማይ ፍሬንድ በደንብ እኔ እንድትወልባችሁ እንድትወስዱ ትፈልጋለሁ። ኃላፊነት መውሰድ ሲባል እንደ ቃሉ ቀለል እንዳይለን ብዬ ነው። ስለዚህ ሪል ሊደርሺፕ የምንለው እውነተኛ መሪነት የምንለው የሚታየው በምንድን ነው ስንል በሶስት ነገሮች ላይ ታይታላችሁ። የመጀመሪያው ችግር ሲፈጠር ማለት ነው። ነገሮች ሲበላሹ በጥሩ ጊዜ ሁሉም ሰው መምራት ይፈልጋል አይደል እንዴ? ፋሲካ በሆነ ጊዜ ሁሉም ሰው መምራት ይፈልጋል። ነገሮች ሲበላሹ ሲጣመሙ ያኔ መሪው ይለያል። ሌላው ጫና ሲኖር ሙቀቱ ሲጨምር ያኔ ነው ትክክለኛ መሪዎች የሚፈተኑት። ችግር መሪዎችን ያወጣል፣ መሪዎችን ይወልዳል። ችግር መሪን ይወልዳል ሲባል እንሰማለን አይደል? ያወጣል ወርዳት ማለት በዛ ሂደት እንደ እሳት ይፈተኑና ይወጣል። ስለዚህ እውነተኛ አመራር ነኝ ካልኩ እኔ ነገሮች ሲበላሹም ጫና ሲመጣ ዘወር ማለት የለብኝም። ግን እንዴት ናችሁ እናንተ? አሁን የቤተሰብ መሪ አለ እዚህ ውስጥ ጫና ሲፈጠር ሽሮ በርበሬ ሲያንስ ዜና ሽሮ በርበሬ የምናገባው መሪነት ቤት እየመራ ቤት ሼክ ሲያደርግ አንዳንድ ነገር ሲያጥር ያኔ ሰላም ካጣ መጠየቅ አለብን። እሺ ወዳጆች በእውነትም በበጎ ተጽዕኖ ነው ማለት ነው ስመራ የነበረው ወይንስ የግድ በቃ ፖዚሽን ስለሰጠኝ ነው? ታይ አቢዩዝ እያደረኩም ያኮ ነው። በቅርቡ ያለውን ሰው አቢዩዝ እያደረገ ተቋም ላይ አገር ላይ ጥሩ ይሆናላችሁ ታስባላችሁ? አይሆንም። የትኛውም ድርጅት ይሄ ሰክሰስ ሊቭስ ክሩስ ለትንሹ የታመነ ለብዙ ይሾማል አይደል እንዴ? ነገር ሲበላሽ ባህላችሁም ይበላሻል። ጫና ሲመጣ ሼክ እናደርጋለን። ሰላም ይጠፋል። ቤት ውስጥ እንረባበሻለን። ሌላው ውጤት ሲዘገይ መሪ የሚፈተንበት አንዱ ውጤት ሲዘገይ። አዎ ተከታዮች ውጤት ሲዘገይ እየጣሉ ሊሄዱ ይችላል። መሪዎች በዛ ሂደት ውስጥ ይታያሉ ማለት ነው። ውጤት ሲዘገይ ጸናላችሁ ነው ቤቱን አፍርሳችሁ ነው የምትሄዱ። ፍሩት ሲዘገይ በትናችሁት የምትሄዱ ከሆነ መሪ አይደለም፣ የመሪነት ብቃት የለንም። ነገ መምራት አትሊስት አንችልም ዛሬ እንኳን ባንመራ። ስለዚህ እነዚህ ሶስቱ ነገር ሲበላሽ፣ ጫና ሲፈጠር፣ ውጤት ሲዘገይ መጽናት የቻለ ሰው መሪ ስንሆን አንድ በጣም የሚለየው ነገር አንድ ልዩ ነገር አንድ ኳሊቲ ለመኖሩ ብቻ ነው። ግን ምስጢሩ ምንድነው? ሁሉም ኳሊቲዎች ላይኖሩን ይችላሉ። አንዱን ኳሊቲ በሌላኛው እየተሸፋፈን እየተደጋገፈን ነው የሚሆነው። የመሪነት ትልቁ ብቃት እሱ ነው። አንዳንዴ ምን እንሆናለን? ተመሪ እንሆናለን። ሁሌ ከፊት አንቆም። መሪ የት ነው የሚቆመው? አንዳንዴ ከፊት ይሆናል፣ አንዳንዴ ከጎን ይሆናል፣ አንዳንዴ ከኋላ። ይሄ በቤት ምሳሌ ልስጣችሁ። አንዳንዴ ልጆቻችንን መምራት ሲያስፈልገን ኑ ብለን ከፊት እየሄድን እናሳያቸዋለን አይደል? አንዳንዴ ደግሞ ከጎን መሆን ያለብን ቀናት አሉ አይደል? እጃቸውን ይዘን ከጎናቸው ሆነን ጎን ለጎን አብረን እግር እየረግጥን እንሄዳለን። አንዳንድ ቀናት ደግሞ አሉ ኖ ልጄ ይሄን ነገር በራሱ ቴስት ማድረግ አለበት ማየት አለበት። ከጀርባ ሆኜ ግን አብሬ ኃላፊነት ወስዳለሁ። ሲወድቅ አነሳዋለሁ አይደል? የጥላችሁት እኮ አትሮጡም ወደኋላ። ሲወድቅ ልታነሱት ከኋላ ትቆማላችሁ። ምን እንዲሆን ራሱ ወክ እንዲያደርግ። ስለዚህ መሪ አንድ አይደለም ቦታ፣ አንዳንዴ ከፊት፣ አንዳንዴ ከጎን፣ አንዳንዴ ከኋላ ይሆናል። ይሄ በተቋምም ይሰራል፣ ሁሉም ቦታ ይሰራል። ስለ መሪነት ባወራባቸው በምናወራባቸው ቦታዎች ይሄ የኔ ኃላፊነት ነው እኔ እፈተዋለሁ ትላላችሁ። አይ ዜና እንደው በቃ መሪዎች ሁሉ ስናይ እንዲህ አይሉም አይሉም እንዴ? እኛ የምናወራው ታዲያ እንደማይሉት ለመሆን እኮ አይደለም እንድንል እኮ ነው። ስለማይሆኑት አይደለማ የምናወራው። መሆን እንዲችላል ነገ የተሻለ ነገር የምንፈልግ ከሆነ እንዲህ አይነት ኤክሰርሳይዝ ካልተለማመድን ያ የምንፈልገው ጥሩ መሪነት ስለማይመጣ እኛ ስንነቃ እኛ ስንጀምር። ሁለተኛው ሐሳቤ ከዚህ ጋር የሚሰናሰል ነው። ሰልፍ ሊደርሺፕ ካለን ሊደርሺፕ ቢዮንድ ታይትል ይመጣል። ይሄ ሁለተኛው መጠቅለያ ሐሳብ ነው የሚሆነው፣ ራስን መምራት። ስለዚህ ኃላፊነት ስለመውሰድ ስናወራ የነበረው እስካሁን ኃላፊነት መውሰድ ከየት ይጀምራል ከተባለ ራስን ከመምራት። ኃላፊነት ራስን ከመምራት ይጀምራል። ሌሎችን ከመምራት በፊት ራስን መምራት። እንደው ራሱን መምራት የማይችል ሰው ሌላን ሰው ለመምራት በጣም ከባድ ነው የሚሆነው። ላይፍም አድሚ ነው የሚሆነው። ልንንገታገት እንችላለን፣ ግን ምንድነው ደካማ መሪ እንባላለን ማለት ነው። ደካማ መሪ እንዳንሆን ራሳችንን እንምራ ነው የምለው። እንዴት አድርገን ነው ራሳችንን የምንመራው ዜና ካላችሁ፣ የመጀመሪያው አመለካከታችንን ማኔጅ ማድረግ፣ ሁለተኛው ስሜታችንን መግራት፣ ሶስተኛው ደግሞ ጫና ሲፈጠር ቅድም ያልኳችሁ ማለት ነው ፕሬሸር ሲመጣ፣ ምክንያቱም ክራይሲስ ሲመጣ፣ ተግዳሮት ሲመጣ፣ ፈተና ሲመጣ ነው መሪ
ትክክለኛ መሪ የሚታወቀው አብሮ የሚሮጥ ጫናን አይቋቋምም። ይሄ ሰውዬ ስንቶች ናቸው አውላላ ሜዳ ላይ ይመሩናል ስትሉ ችግር ሲፈጠር አጋፍጠዋቸው ይሄዱ ሰዎች። ጥሩ ስንሰራ እኔ ነኝ የሰራሁት የሚሉ ዲፓርትመንታችን ወይም ደግሞ ክፍላችን ደከም ሲል ደግሞ ኧረ እሱ ነው የሚሉ የሉ። እነሱ አይደሉም የኔ ጉዳይ ዛሬ፣ እናንተ ትላላችሁ ወይ ነው የኔ ጉዳይ ዛሬ። መሪነት ከታይትል በላይ ከማዕረግ በላይ እያልን ስለሆነ እናንተ ትላላችሁ። ስሜታችንስ እንቆጣጠራለን ወይ? አመለካከታችንንስ እንቆጣጠራለን ወይ? እንዴት ካላችሁኝ የራሱን ሙድ መቆጣጠር የማይችል መሪ የሰውን ሞራል ዳሜጅ ያደርጋል። የማያደምጥ መሪ፣ የማይሰማ መሪ፣ ሁሌ ልክ 24 ሰዓት እንደተከፈተ ሬዲዮ ልጆቻችን ላይ ምንጮህ ከሆነ፣ ሰራተኞቻችን ላይ ምንጮህ ከሆነ፣ እኔ የምንመራቸው ሰዎች ላይ ሁሉ እኔ መሪ ነኝ አሁን ስሙ ካልን መሪ አንሆንም ያለ ሁሉም ሰው ያዘዘን ነው ይላል። ግን የሚታያደርግም በጊዜ ሂደት የሆነ ቀን ላይ ሁሉም ይበተናሉ። ለምሳሌ ሁልጊዜ አድምጡኝ ብቻ የሚል መሪ ገጥሟቸው ያውቃል? አድምጡኝ ብሌ በቃ እኔ ገጥሞኝ ስለሚያውቅ ነው። እግዚአብሔር ይመስገን ገጥሞኝ ያውቃል። ችግር ማድመጥ አንችልም ማለት ነው። መፍትሄ መስጠት አንችልም ማለት ነው። ሪሊ ራስን መምራት ማለት ማድመጥ አንዱ ክህሎት ነው። አድማጭነታችሁን ለው ከ10 ሬት ብታደርጉት ስንት ትሰጡታላችሁ? ስህተታችሁን ትቀበላላችሁ ወይ? ኦፒኒየን ፊድባክ እንዲሰጣችሁ ክፍት ናችሁ ወይ? እነኚህ ጥያቄዎቼ ናቸው። እንደ መጠቅለያ ሀሳብ ቻሌንጅ ስንደረግ እንዴት ነው ሪስፖንድ የምናደርገው? ሰዎች የማትወዱት የማይመቻችሁን ሀሳብ ሲሰጧችሁ ስሜታችሁ ምን ይመስል? አንዱ ሊትመስ ቴስት እሱ ነው። እሺ ምንድን ነው ስሜታችሁ? ወረብጣችኋል? ትቀበላላችሁ? ባይዋጥላችሁም ትሰማላችሁ? መቀበል ላይሆን ይችላል፣ ግን ታደምጣላችሁ። መጀመሪያ ልባችሁን ከፍታችሁ ነው ወይስ ኖ እሱማ ማለት ብሎን ለማስተባበል እንሮጣለን ወይ? መሪዎች ያው በአደባባይ ብቻ ሰዎችን የሚያሞግሱ ሳይሆኑ በጓሮም ሰዎችን የሚያሞግሱ፣ ሁሉንም ሰዎች በአግባቡ ትሪት የሚያደርጉ፣ ሰዎች ሲያዩን ብቻ ሳይሆን ሳንታይም ለሰዎች ቅርብ ነን ወይ? እኔ መሪ ነኝ ብሎ መናገር በጣም ቀላል ነው። ባይዘ መሪነታችንን መናገር ሳያስፈልገን ብዙ የሚናገሩልን ነገሮች አሉ። እኔ መሪ ነኝ፣ እኔ እኮ አለቃ ነኝ ደጋግማችሁ የምትሉ ከሆነ አንድ ምልክት ነው። እኔ አባት አይደለሁም እንዲያሰማኝ ለምን አባቱ መሆኔን ስናገር ድረስ ለምን አደረሰ? እኔ እኮ መሪ ነኝ፣ እኔ እኮ ኃላፊ ነኝ። ሪሊ ኃላፊ መሆኔንማ ያኔ ደብዳቤው ሲሰጥ እኮ አውቋል፣ ስሾም አውቋል። ባሏ እንደሆንኩማ ስታገባኝ አውቃለች። አባቱ እንደሆንኩማ እኮ ልጄ ሲሆን አውቋል። ስለዚህ እንደ መጠቅለያ ሀሳብ አንድ ንግግር ልበልና ለመቋጨት ልሞክር። ታይትል የምንለው በር ሊከፍት ይችላል። በነገራችን ላይ ማዕረግ የምንለው በር ይከፍታል። መጀመሪያ ሹመት ስናገኝ በር ተከፈተልን እድል ነው። ነገር ግን ኃላፊነት የምንወስድ ሰዎች መሆን ግን ሪስፖንሲቢሊቲ መውሰድ ግን ሌጋሲ የምንለው ዘመን የሚሻገር ቅርስ ይሰጣል። የሪስፖንሲቢሊቲ ትልቁ ፍሩት አሁን እዚህ ያለን ሰዎች በሙሉ በአንድ ወይንም በሌላ መንገድ ትንሽ የሚሆን ብዙ ሰው እንመራለን። በደንብ ብናስተውለው የምንመራቸው ሰዎች አሉ። እነኝህን ሰዎች ስንመራ ኃላፊነት እንወስዳለን ነው። እኛ ያ ማለት ወክ ዘ ቶክ የሚባለው ነው። ከመውቀሳችን በፊት እኛስ በተግባር የምናሳይ ሰዎች ነን ወይ? ስለዚህ አንድ አባባል አለ። ሰዎች ህይወታቸው ሲያልፍ ቀብር እንሄዳለን አይደል? እና ቀብር ስትቀብሩ ዳት ቦዲ አፈር ውስጥ ነው አይደል የምንመጣው የምንመለሰው። አባባል ግን ሰዎች ሲቀበሩ ሰውነታቸው አፈር ሲቀምስ አንድ አብሮ የማይቀበር ግን ትልቅ ነገር አለ። እሱ ምንድነው? ባህሪያቸው፣ ካራክተራቸው አይቀበርም። ሌጋሲ ነው። ሁሌ ስለዛ ሰው ህይወቱ ቢያልፍ እያነሳ ነው እንኖራለን። እሱ ሌጋሲ እኮ አይደል እንዴ? እሱ ዘመን የሚሻገር ቅርስ ነው። እሱ ቅርስ ሁላችንም መሪ ከሆነን እንደ መሪ ያስፈልገን። እሱ ቅርስ ግን ኃላፊነት የማንወስድ ከሆነ አይመጣም። ያ የማይቀየረው ከመቃብር በላይ ስንሆን ማለት ነው። ልክ አፈር ላይ ሰዎች አልብሰው ሲመለሱ በቃ ተብሎ ሰውየው አይረሳም ማለት ነው። ባህሪያችንን አብሮ መቅበር አይችልም ሰው። ካራክተራችንን አብሮ መቅበር አይችልም ሰው። ተሸክሞት ይመጣል፣ አዝሎት ይመጣል፣ አዝሎት ይኖራል። በአካልም ባንኖር እሱን የመሰለ ሰው እንባላለን ማለት ነው። ለእሱ እንዲያበቃን ሊደርስ ቢዮንድ ታይትል ለመሆን በየትኛውም በምንመራበት ውስጥ ኃላፊነት እንድንወስድ፣ ሰዎች ያለ ግዴታ የሚከተሉን ሰዎች እንድንሆን፣ ያለ ክትትል የሚታመን ሰው እንድንሆን፣ ማንኛውም መሪ ሌላ መሪ ስላለው ማለት ነው። ኢቭን መሪዎችም የኛ መሪዎች ራሱ እንዲያምኑ እውነተኛ ሰዎች እንድንሆን ኃላፊነት መውሰድ ሪስፖንሲቢሊቲ፣ ከስልጣን በላይ የሚከበር መሪ መሆን፣ ይህ ነው ኃላፊነት መውሰድ ነው። ከማዕረግ በላይ መሪ መሆን የሚባል